ቀረበውን ሪፖርት አዳምጫለሁ ለማታም ለማየት ሞክሬያለሁ። አንዳንዶቹ ዳታዎች ኦነስትሊ በጣም ብሩታል ናቸው እና በእርግጥ ክቡር ሚኒስትሩ አሁን እርሱ የፈጠሩት ነው ብዬ አላስብም። ላለፉት ዓመታት የነበሩ ለትምህርት የተሰጠው ዋጋና ቸልተኝነት እንዲሁም የፖለቲካ ቁርጠኝነት ማጣት የፈጠረውን ችግር ውጤቱን እያየነው እንደሆነ ይገባኛል። ግን ደግሞ መፍትሄዎቹም ላይ እንዲሁ ጥያቄዎች አሉ። ለምሳሌ 1343 ትምህርት ቤቶች በ2016 ዓመተ ምህረት አንድም ተማሪ አለማሳለፋቸው ዩኒቨርሲቲ ዲግራቸውን ጨርሰውም የመጀመሪያ ዲግራቸውን ኤግዚት ኤግዛም ከወሰዱት ውስጥ 27% ብቻ ማለፉ እኔ ማታ ሪፖርቱን ካነበብኩ በኋላ በዓለም ላይ እንዲህ አይነት ነገር አለ ወይ ብዬ ሰርች ለማድረግ እየሞከርኩ ነበር ሊትሬቸር እና እንዲህ አይነት ነገር የለም እና እኔ ኢቫሉዌሽን እና ሜዠርመንት ሲስተማችን ላይ በተወሰነ ደረጃ በጣም ሃርሽ ሆኗል የሚል ፊሊንግ ነው ያለኝ፣ አሰስመንት ነው ያለኝ። ዋቴቨር የትምህርት ስርዓቱ የትምህርት ጥራት ችግር ቢኖርበትም ዋቴቨር የትምህርት ግብዓት ችግሮች ቢኖሩ አጠቃላይ በትምህርት ስርዓቱ ውስጥ ያሉ ችግሮች ቢኖሩም እንኳን በዚህ ደረጃ ተማሪ ሊወድቅ የሚችልበት እድል አይኖርም። ሜዠርመንት እና ኢቫሉዌሽን ሲስተሙ ሃርሽ እና ፓኒሽ የሚያደርግ ካልሆነ በቀር ማለት ነው። እኔ ምንድነው ዩኒቨርሲቲዎቻችን በቂ የመቀበል ቁጥር አላቸው። በቂ የመቀበል ቁጥር ካላቸው ሁሉንም ተማሪ እንኳን ጠርገን ማስገባት ባንችል አሁን መሰረት ያደረግነውን ክራይቴሪያ በተወሰነ ደረጃ ብሌንድ አድርገን ከኖርሙ የተሻሉትንም ደግሞ የትምህርት እድል እንዲያገኙ ማድረግ መቻል አለብን ብዬ አስባለሁ። ለምሳሌ አፍሪካ ላይ በጣም ዝቅተኛ የሚባለው የማሳለፍ ምጣኔ ያላቸውን እያየሁ ነበር። አፍሪካ ላይ ዝቅተኛ የሚባለው ከኛ ቀጥሎ አይ ቲንክ ታንዛኒያ እና ኬንያ ላይ መሰለኝ ሪሰንትሊ የታዩ እንትኖች 45 እስከ 60% አካባቢ ነው የማለፍ ምጣኔው ማለት ነው። ስለዚህ በእኛም በኩል አትሊስት ከዚህ ከ3 ከ4% አወጣን 30-40% ድረስ የሚሆኑትን ምክንያቱም ሪፖርቱ ላይ ሬሜዲያል ማሻሻያ ከተሰጣቸው ውስጥ 85% የሚቀጥለው ዓመት ውጤት አስመዝግበው ዩኒቨርሲቲ ገብተዋል የሚል እንትን አለ። እኔ ከ1 እስከ 12ኛ ክፍል ያመጣነውን ተማሪ 11 ዓመት ብቻ ሬሜዲያል ማካካሻ በመስጠት ፈንዳሜንታል የሆነ ለውጥ ያመጣል ብዬ አላስብም። ስለዚህ ክቡር ሚኒስትር ያለውን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ፣ ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት፣ ቴስት ሪቴስትስ ይሰራሉ። እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዠርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የሚል ማንሳት ፈልጋለሁ። ሁለተኛው ጉዳይ በሪፖርቱ ውስጥ ያልሰማሁት ግን አንዳንድ ጥያቄዎች ያነሱት ጉዳይ አለ። የመምህራን ደሞዝ ጥቅማጥቅምና ማትጊያ ጉዳይ ነው። በብዙ ሀገሮች ላይ የትምህርት ውድቀት ችግር ያጋጠማቸው ሀገሮች ላይ አንደኛው የተሰራበት ጉዳይ የመምህራንን ደሞዝና ጥቅማጥቅም በማሻሻል ነው። ለምሳሌ እኔ የዩኒቨርሲቲ መምህር ነኝ። ከ8 ዓመት በፊት ወደ አሲስታንት ፕሮፌሰር ስሸጋገር $356 አካባቢ ይከፈለኝ ነበር። አሁን አሶሲየት ፕሮፌሰር ነኝ። ኔት ሳላሪ $99 ነው። $100 እንኳን አይሞላም። ክቡር ሚኒስትር ይሄ ኦነስትሊ ዝቅተኛ ደሞዝ ብቻ ሳይሆን ኢምቦራልም ነው። የኢትዮጵያ መምህራን
እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርሶ በኩል ሲሰጥ የነበረው መልስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቅረብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል አያጸድቀው የሚለውን ጉዳይ እናያለን። በእኔ በኩል እንደዚህ አይነት ውሳኔ ሀሳቦች ከመጡ ቀድሜ መደግፈው መሆኑን መግለጽ እፈልጋለሁ። ሌላው በሪፖርቱ ያልተካተተ ጉዳይ ግጭት ባለባቸው አካባቢዎች በተለይ በኦሮሚያ፣ በአማራና በትግራይ በአፋርም ጨምሮ ኦልሞስት ወደ 10 ሚሊዮን የሚደርሱ ህጻናት እዚህ ሪፖርቱ ላይ ያለው ሌላ ነው። ዩኒሴፍ ላይ ቅርብ ጊዜ ያወጣው ሪፖርት 10 ሚሊዮን ያደርሰዋል። አማራ ክልል ወደ 4.3፣ ኦሮሚያ 3.2፣ በትግራይ 1.2 የሚደርሱ ህጻናት ትምህርት ገበታ ላይ የሉም። እንደዚህ አይነት ችግር ሲኖር ደግሞ በኢመርጀንሲ ሪስፖንስ ያስፈልጋል፣ ኢንተርቬንሽን ያስፈልጋል እና በቅድም በሪፖርት ክንውኑም ላይ የሚታይ በጊዜ የተገደበ የቅድ ክንውን አልቀረበልንም። እነዚህን ችግሮች አድሬስ ለማድረግ አትሊስት ግጭቶች እስኪቆሙ ድረስ ኢንዘ ሾርት ተርም መፍትሄ ተብለው የሚወሰዱ ነገሮችን በሪፖርት ውስጥ አልተካተተምና የትምህርት ቤቶች ቁጥርም ከፍተኛ ነው። የወደሙ ትምህርት ቤቶች አሉ፣ በተፈጥሮ አደጋ በግጭቶች ይወደሙ አሉ። ስለዚህ ቢያንስ ሰላም እስኪሰፍን ድረስ እዚህ ላይ ምንድን ነው የሚሰራው የሚለውንም ነገር የተገለጸ ነገር የለም። በመጨረሻ የግብዓት ጉዳይ ላይ ትምህርት ቤቶች ለምሳሌ ማትማቲክስ፣ ፊዚክስ፣ ኬሚስትሪ እና ባዮሎጂ ላቦራቶሪዎች የሳይንስ ላቦችን ጨምሮ በርካታ ትምህርት ቤቶች ኤሌመንተሪ ስኩል ላይ የሳይንስ ኪቶች የላቸው። ላቦራቶሪዎች ኦልሞስት ስቶሮች እንደሆኑ ነው ብዙ መምህራን የሚገልጹልን። እዚህ ሀገር በተደጋጋሚ እንደምናገረው የፕራዮሪቲ ችግር አለ። በርካታ ገንዘብ ቅድሚያ ማይሰጠው ኤሪያ ላይ ስፔንድ ይደረጋል። ወይራስ ልጆቻችን የምናስተምርበት የትምህርት ስርዓት ላይ ግን ላቦራቶሪዎችን እንኳን ፕሮፐርሊ ኢስታብሊሽ የማድረግ የፈራረሱ ትምህርት ቤቶችን የመጠገን ላይ መንግስት ኢንቨስት የሚያደርገው ነገር በጣም ዝቅተኛ ነው። ክቡር ሚኒስትሩም የበጀት የፋይናንስ ሚኒስትሩ የባለፈውን ዓመት የዚህን ዓመት በጀት ሲያቀርቡ ይህንን ጉዳይ ሳነሳ ነበር። አሁንም በእርሶ ሪፖርት ላይ ያየሁት ከረጂ ድርጅቶችና ከህብረተሰብ ተሳትፎ የተሰሩ ስራዎችን እንጂ በመንግስት በኩል ምን ያክል ፋይናንስ ተደርጎ ምን ያክል አዲስ ትምህርት ቤቶች ተገነቡ፣ ምን ያክል ቤተ ሙከራዎችና ላይብራሪዎች ተገነቡ፣ ምን ያክል ማሻሻያ ተደረገ የሚለው ሪፖርት ውስጥ በግልጽ አልተመላከተም። ስለዚህ በዚህም በኩል የተማጽኖ ያክል ነው። ሌሎች ነገሮች በሂደት ይደርሳሉ። አትሊስት መልቲፕላየር ኢፌክት ያላቸው የሀገርን የወደፊት እጣ የሚወስኑ እንደ ትምህርትና ፕሮዳክቲቭ የሆኑ የኢኮኖሚ ሴክተሩ ላይ ቅድሚያ ተሰጥቶ ኢንቨስት መደረግ አለበት። ትምህርት ደግሞ የነገ ጉዳያችን የሚወስን ስለሆነ እነዚህን ጉዳይ ለማሻሻልስ ሚኒስቴር መስሪያ ቤቱ ምን እቅድ አለው? የተሻለ በጀት ለነዚህ ፋሲሊቲዎች ለትምህርት ኢንቨስትመንት ለማግኘት ምን እቅድ አለው? ማብራሪያ ሊሰጥ ለማለት ነው። በጣም አመሰግናለሁ። የመምህርነት ሙያ የትሬኒንግ ጥያቄ ብቻ ሳይሆን የኢንሴንቲቭም ጥያቄ አለው። የማትጊያ ስርዓት አለው ወይ? አይ ቲንክ መምህርም ስለሆኑ ነው መሰለኝ የተከበሩ አቶ ደሳለኝ በደንብ ነው ያነሱት ይሄንን ጥያቄ ጠንቀር አድርገው። ይሄ ምንም ጥያቄ የሌለው ነገር ነው። ኢንሴንቲቭ ኢዝ ኤክስትሪምሊ ኢምፖርታንት።
ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናምንም። ለመምህራን ግን ብቻ አይደለም በቂ ደሞዝ የማንከፍለው፣ ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም ዝቅተኛ ነው። በአጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታውቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያለው። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም፣ በሲቪል ሰርቪስ ስኬል መሰረት። የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ ስኬል አልወጣለትም። ቲፒካሊ ከ1 እስከ 22 ተነሱት የሲቪል ሰርቪስ እንትን ደሞዝ ላሻሽል እንኳን ብትል ሆል ሲቪል ሰርቪስ ካላሻሻልክ ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣብህ ጫና በጣም ከባድ ይሆናል እና አንዱ የዩኒቨርሲቲዎችን ሪፎርም ስንጀምር አንዱ ይሄ ራስ ገዝ የሚለውን ነገር ያደረግነው ዩኒቨርሲቲዎች የራሳቸውን ገቢ አግኝተው መጠቀም የሚችሉበትና የራሳቸውን የመምህራን ደሞዝ ስኬል ማውጣት አለባቸው ያልነው ለዚህ ነው። አዲሱ የትምህርት ሪፎርም ደግሞ የሚሰጠን የትምህርት ሴክተር ሪፎርም ይሄ ከሲቪል ሰርቪስ ሪፎርሙ ጋር በተያያዘ የሚሰጠን እድል ምንድን ነው? የትምህርት ሴክተሩን የማትጊያ ስርዓት ዩኒክሊ ትምህርትን በሚመለከት ዲፋይን ማድረግ ከቻልን ዜን ሜቢ ትንሽ ሬላቲቭ ፍሪደም ይኖራል፣ የተወሰነ ነፃነት ይኖራል የትምህርት እንትኑን ለማሳደግ ናው። ከዚህ ጋር ተያይዞ መምህራን ትምህርት ወደ ትምህርት ዘርፍ ጥሩ ተማሪዎች እንዲመጡ ለማድረግ ምን እየታሰበበት ነው? ዳይሬክትሊ ከዚህ ጋር የተያያዘ ነው። አይ ሚን ትምህርትን ወይም መምህርነትን ተመልሰን የተከበረ ሙያ እናድርግ። የተከበረ ሙያ ማድረግ ማለት እኔ በምንም መመዘኛ የትም ሀገር በደሞዝ ሂሳብ ካያችሁት በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሰ ነው። እኛ አሜሪካን ሀገር በምናስተምር ጊዜ እንቀልድ ነበር። ቀልድ ሳይሆን በትክክለኛ ፋክት የአሜሪካን መንግስት ለመንግስት ትምህርት ቤት መምህራን የሚከፍለው ደሞዝ በአመት ለአንድ እስረኛ ከሚያወጣው ያነሰ ነው። ለእስረኛ ወጪ ከሚያወጣው ያነሰ ነው። እኔ በማስተምር ጊዜ ትዝ ይለኛል የአሜሪካን ሀገር ለአንድ እስረኛ ኦን አቨሬጅ $55,000 በአመት ያወጣሉ። አማካይ የትምህርት ቤት መምህራን ወደ 34,000 ነበር የሚያገኙ። ኢሹ ፎር ዋን ኦር አናዘር ስትሬንጅ በሆነ ሪዝን መምህርነትን የመሰለ ትልቅ ሙያ ኢን ተርምስ ኦፍ ፔይ አይደለም ዋናው ማድረግ ያለብን አትሊስት ከችግር የወጣ ሙያ እንዲሆን ማድረግ ነው። ሙያው ሌላ ተጨማሪ አድቫንቴጆች አሉት። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብዬ አላምንም። እድሜ ልኬን የኖርኩት አስተማሪ ሆኜ እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም፣ ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ይሄንን መስራት አለብን። ይሄንን በሚመለከት ቁጭ ብለን ቅድም ያልኩትን አይነት የፊስካል እንትኑን ጠብቀን መንግስት ደሞዝ ጨምሮ ሪሊ ያደርገዋል ወይ ብለን ስናስብ የረጅም ጊዜ ህልም ሲሆንብን ነው። እስኪ ምናልባት ቢያንስ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናርግ በሚል ይሄ መምህራን ባንክ የሚለውን ኢኒሼቲቭ የጀመርነው። እኛ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያደርጉ ለማድረግ እየሞከርን። ይሄ ግን ሲግኒፊካንት የሆነ የመንግስትን አቅም የሚጠይቅ ነው። የደሃ ሀገር መሆን የደሃ ሀገር መንግስትም መሆን ነው። ሚኒንግ መንግስት የሚኖረው አቅም በዛው ልክ የተገደበ ስለሆነ አንዳንድ ጊዜ ከአቅማችን በላይ ይሆናል እና ፍራስትሬቲንግ ነው። ይሄንን ነገር ማድረግ ግን ማለፍ ያለብን ነገር ነው። ዝም ብለን የምንተወው አይደለም። ሌላ የተነሳው ከቋሚ ኮሚቴው የትምህርት ቤት መምጣት ያልቻሉና ወደ 7.2 ሚሊዮን አካባቢ የሆኑ ተማሪዎች
በእድሜያቸው ትምህርት ቤት መግባት ሲኖርባቸው ያልገቡ አንዳንድ የውጭ ሀገር የተባበሩት መንግስታት አይነት እስከ 10 ሚሊዮንም ነው ይላሉ ተብሏል። እኔ እሱን አላምንም። አይ ቲንክ 7.2 ሚሊዮን በጣም ብዙ እንደው እነሱ 10 መድረሱ አይደል 7.2 ሚሊዮን ልጆቻችን ትምህርት ቤት መግባት አለመቻላቸው በጣም ሊያሳስበን የሚገባ ጉዳይ። ግን ዝም ብለን የምናወራው አይደለም። ሪሊ ከምር ይሄን ነገር ካሰብንበት እንደ ህብረተሰብ ትልቁ ይሄንን የሚያመጣብን ያለው ግጭቶች ናቸው። እነኚህን ግጭቶች መፍታት እንኳን ባንችል በሁሉም ሳይድ ያሉ በግጭት ውስጥ የሚሳተፉ ሰዎች ትምህርት ቤቶችን መተው እንዴት ያቅታል? እንዴት ለአንድ ማህበረሰብ እናስባለን የሚሉ ኃይሎች በየትኛውም ሳይድ እንዴት ነው መምህራንን የሚገሉት? እንዴት ነው ተማሪዎች ትምህርት ቤት እንዳይገቡ የሚከለክሉት? እንደ ህብረተሰብ ኮንሽስ መሆን አለብን። እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን ፎር ዋን ሪዝን ኦር አናዘር፣ ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም ያሳዝናል፣ ያሳፍራል። that's what we are doing እያደረግን ያለነው እሱን። ሁሉ ነገር ታርጌት ነው፣ የፖለቲካ ታርጌት። ሁሉንም ነገር የፖለቲካ እንትን እናደርገዋለን። ትምህርትን ከትምህርት ነፃ እናውጣው፣ ከፖለቲካ ነፃ እናውጣው የምንለው እኮ ፓርትሊ ለዚህ ነው። ቢኮዝ የሁላችንም ዕዳ ነው። ይሄንን ካበላሽ ነው አሁን እነኚህ 7.2 ሚሊዮን ልጆች አንድም ተከበሩ ምክር ቤት አባል እንዳሉት ምን ዋጋ አለው ብለው እየተሰደዱ ነው ማለት ነው፣ ወይንም ወጣት ልጃገረዶች ያለ እድሜያቸው እያገቡ ነው ማለት ነው። ኦል ካይንድስ ኦፍ ሌሎች ሶሻል ፕሮብለሞች ነው ይዞ የሚመጣው በአንድ ላይ። ዛትስ ዋይ እንደ ህብረተሰብ ኖ ማለት መቻል አለብን። ከፖለቲካ እንትን ውጭ whatever our political inclination whatever የኛ ፖለቲካ ኢንክሊኔሽን ምንም ይሁን ምን አንዳንድ ነገሮች ኖ ከዚህ ጋር ማለፍ የለበትም የምንለው ነገር መኖር አለበት እና እኔ አይ ቲንክ አንዱ በግጭቶች ምክንያት ልጆቻችን እንዳይማሩ የሚደረገው ነገር ነው። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን። ኤቭሪ ሳይድ እና I'm not taking sides ሁሉንም ነው አቁሙ ማለት ያለብን። እንደዚህ አይነት ነገር ውስጥ መገባት የለበትም። ቢኮዝ ይሄው አሁን የምንነጋገርበት ምክንያት it is because it has become የህብረተሰብ ዕዳ የአገር ዕዳ ይሆን የሚቀጥለው ትውልድ ዕዳ ይሆን ስለሆነ ነው። እግረ መንገዴን በዚሁ ጨርሼው እንድሄድ እነኚህን በአንድ ምክንያት ወይም በሌላ የተፈናቀሉ ተማሪዎች በአስቸኳይ ሁኔታ ትምህርት መስጠት የሚቻልበት መንገድ አለ ወይ ተብሎ የተጠየቀው በተወሰነ ደረጃ ከግጭት ወጣ ሲሉ ቶሎ ካቻፕ እንዲያደርጉ ለማድረግ ብዙ ሙከራዎች እያደረግን ነው። ለምሳሌ አሁን በአማራ ክልል በግጭት ምክንያት ወደ 12ኛ ክፍል ለመፈተን ችግር ገጥሟቸው የነበሩ ብዙ ተማሪዎችን ከጊዜው አሳልፈን እንደገና እንዲመዘገቡና እንዲሉ ግን ደግሞ የማሟያ ትምህርት በቶሎ በአስቸኳይ እንዲሰጣቸው ለማድረግ እየሞከርን ነው። ግን ኢትስ ኖት ሁሉንም ነገር ሶልቭ አያደርገውም። ባለፈው ጊዜ በትግራይ ላይ ሴም ቲንግ ለማድረግ ሞክረናል። መፍትሄው እነኚህ ግጭቶች ማቆም ወገኖች፣ ሌላ መፍትሄ የለውም። እነኚህ ግጭቶች የፖለቲካ መሳሪያ እናደርጋለን ብለን ልጆቻችንን እንዳንጎዳ ማድረግ ኢን ዘ ሎንግ ረን። በአጭር ጊዜ ግን ትንሽ ቀዝቀዝ የሚያደርጉ የሎንግ ተርም መጥፎነቱን ሊቀንሱ የሚችሉ እርምጃዎች መውሰድ መሞከር አለብን። እየሞከርን ግን በአንድ መልኩ ወይም በሌላ ዘላቂው መፍትሄ ያኛው ነው ማለት ነው። ቀጥሎ የቀረበው ፈተናውን የሚያልፉ ቁጥሮች እጅግ አነስተኛ ተማሪዎች ከመሆኑም በላይ የዓመቱ አንድም ተማሪ የማያሳልፉ ትምህርት ቤቶች በርካታ በመሆናቸው ከፍ ለማድረግ ታስባላችሁ ወይ? እንደው ከፍ ይላል ብላችሁ ታስባላችሁ ወይ? እኛማ ደስታውን አንችለውም ከፍ ቢል
ምንም የሆነ ማሳኪስቲክ የሆነ ችግር የለብንም። እኛ ተማሪ እንዲወድቅ የምንፈልግበት ምክንያት የለም። ተማሪ እንዲያልፍ እንፈልጋለን፣ ግን ተምሮ እንዲያልፍ ነው የምንፈልገው። አጭበርብሮ ሰርቆ ኮርጆ ምናምን እንዲያልፋል። በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራ ነው በሽታ ነው። ለረጅም ዓመታት የሰራ ነው በሽታ ነው። ይሄ ገና የመጀመሪያው ፈተና ሲወጣ ያልነው ነው። የሁላችንም የጋራ ሪስፖንሲቢሊቲ ነው። የወላጆች ነው። ቢኮዝ ኢን ሰም ፕሌስስ ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያደርጉ ነበር። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። ዋይ ቢኮዝ የክልል የፖለቲካ መስተዳደሮች የነሱ ብሔር ወር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረ የመምህራን ችግር ነው። ቢኮዝ መምህራን ዋና አሰራቂዎች ነበሩ ፎር አ ሎንግ ታይም። መሰረታዊ የሆነ በማህበረሰብ ደረጃ የደረሰብን የሞራል ክስረት ውጤት ነው። ይሄ ውጤት ልጆቻችንን ነው መከራ ውስጥ የከተተው። ፈተናዎችን በሚመለከት በኋላ ሶ ዋና ፕሮብለሙ አይ ቲንክ ዶክተር ደሳለኝ ያን ጊዜ አልነበረም መሰለኝ አት ዋን ፖይንት የትምህርት ምዘናዎች ኤጀንሲ ልክ ፈተናው የመጀመሪያው ፈተና ውጤት እንደመጣ የተከበሩ ዶክተር ነገሪት እዚህ ይሏታል ይመስለኛል። እንደውም በእንትንም ደረጃ በትምህርት ጉባኤም ላይ አንስተን ጥናት ኢንዲፔንደንት የሆኑ የዩኒቨርሲቲ መምህራን የፈተና መስጠት ማዘጋጀት የፈተና ክብደትና ቅለትን በሚመለከት የተቀየረ ነገር አለ ወይ የሚለው የመጀመሪያ ጥናት ነበር። ወደ 30-40 የዩኒቨርሲቲ መምህራን የተሳተፉበት ጥናት። ያ ጥናት ኦፕንሊ ለዚህም እንትን ለተከበረው ምክር ቤት ቀርቦ ነበር። እዛ ላይ የተባለው ምንም በቅለትና በክብደት ሚዛን ፈተና ሲሰጥ ሜጀር የሚደረግባቸው ሚዛኖች አሉ። በዛ ሚዛን ያ ፈተና ቅንጣት ታክል ልዩነት የለውም ከዛ በፊት ሲሰጥ ከነበረው ፈተና። ሚኒንግ የፈተና መውደቁ ጥያቄ ፈተናው ድንገት ስለከበደ አይደለም፣ ኦር ከዚህ በፊት ሲሰጥ ከነበረው የተለየ ሽምደዳ የሚያስፈልገው ኦር ምናምን ስለሆነ አይደለም። it has nothing to do with የፈተናው ምንነት። it simply is በሌላ መንገድ ፈተና ማለፍ ተለመደና ማንም ተማሪ ኦር አትሊስት የተወሰኑ ጎበዝ ተማሪዎች ካልሆኑ በቀር ትምህርትን ተከታትለው እንዲማሩ አልተደረገም። ያ ፕሮብለም ነው መጥቶ በጀርባችን የወጋ ነው። ሌላ መንገድ ብንፈልግለት ሌላ እንደው ትንሽ እንደው ህመሙን የሚቀንስ የሚመስለን ነገር ካለ አጠብቁሱ። ሳናስተምራቸው ቆይተናል። አሁን ከስር ጀምረን ማስተማር አለብን። የፈተናው መውደቅ ያደረገው ነገር በፈተናው ላይ ተማሪዎቻችን ላይ መውደቅ ያደረገው መስታወት ነው ያሳየን። መስታወት አሳየንና ራቁታችንን ምን ያህል ደካማ የሆነ ትምህርት እንሰጥ እንደነበረ አየን። እንደ ማህበረሰብ ማድረግ ያለብን ይሄን ካየን በኋላ ኦኬ እንዴት እናሻሽለው? because this is about the country's future። ይሄ የሀገሪቱ የወደፊት ዕጣ ፈንታ ጉዳይ ነው። this is not just የተወሰኑ ተማሪዎች ማለፍና መውደቅ ጉዳይ አይደለም። ይሄ እኮ ይህች ሀገር ምን ትሆናለች የዛሬ 10 ዓመት የዛሬ 20 ዓመት የሚለውን ነገር የሚወስን ነገር ነው። አደገኛ የሆነ ዓለም ላይ ነው ያለነው። በጣም በብዙ መልኩ እየተቀያየረ ያለ በጣም ኮምፕሊኬትድ የሆኑ ፕሮብለሞች ያሉት ሀገር ነው ዓለም ነው እየመጣ ያለው። ለዛም የሚበቁ ተማሪዎች ካላዘጋጀን ዜን እኛ እንደ ስልጣኔ ያለን የምንለውን ነገር ራሱ ልናጣው እንችላለን። በፍጹም በቀላሉና በአጭር ጊዜ ማየት ያለብን ችግር አለ። ሁለተኛ ይሄ መጀመሪያ ላይ የተደረገው የፈተናው እንትን የሰጠን ነገር አንዴ ሳይኮሎጂካሊ ችግሩ ምን እንደሆነ በደንብ በማህበረሰብ ደረጃ ከታወቀ በኋላ አክቹሊ መፍትሄው ከባድ አይደለም። ሲሪየስሊ ማስተማር ነው። ሲሪየስሊ መከታተል ነው። ተማሪዎች እንዲማሩ ማድረግ በቃ ካሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በምትሄዱበት የወከላችሁትን ህዝብ ለማነጋገር በምትሄዱበት ጠይቁ። ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለ ልጆቹ ትምህርት መጠየቅ ጀምሯል።
የዚህ ፓርላማ የተቀበላቸው የፓርላማ አባላትማ እዚህ አብሮት ላይ ያለውን ሰልፍ እኮ ማየት ይበቃቸዋል። ተማሪ ምን ያህል ወደ ቅዳሜና እሑድ ተማሪዎች ከቤታችሁ ስትወጡ አይታችኋል አይደል? ልክ እንደ ሬጉላር ትምህርት ቀን ነው የሚመስለው። ዩኒፎርማቸውን ለብሰው እኮ ነው እየሄዱ ያሉት። ዋይ ቢኮዝ ትምህርት ቤቶቹ እንደ በፊቱ እየቀለዱ ማሳለፍ እንደማይችሉ ሲያውቁ እንደገና ጠርተው ማስተማር ጀመሩ፣ ቲዩተር ማድረግ ጀመሩ ልጆቻቸው። ይሄ ምንም አይነት ሌሎቹ ነው። ይሄ በካሪኩለም በምን ከምናደርገው ሪፎርም መጀመሪያ የሚያስፈልገን ልክ ቆይ ነው ግብርና ላይ ዝም ብሎ ጭንጫ መሬት ላይ አፈር ማነው ዘርብ ተከልቆ አይሆንም። መሬቱ ያንን ለመቀበል የሚችል መሆን አለበት። ልጆቻችን ያንን መቀበል እንዳይችሉ ነው ሪፎርም ያደረግናቸው። በአቋራጭ ሁሉ ነገር ይገኛል ብለን አሁን ይሄ ፈተና ያደረገው አለሰለሰው መሬቱን። ለካ ማለፍም ሆነ እውቀት ማግኘት ነው ሴንትራል፣ ኖት ጀስት ወረቀት ማለት። የወረቀት ከዲግሪ ጋር ያለን ችግር፣ በዚህ አገር ላይ ያለው ችግር ከስርቆት ከምን ጋር ያለው ችግር፣ ኮሌጆች ተብለው ተፈጥረው ዲግሪ የሚሸጡበት ሀገር እኮ ነው። ሊትራሊ እኮ ዲግሪ የሚሸጥበት ሀገር። ይሄንን ነው መስመር ለማስያዝ የተሞከረው። ይሄ ደግሞ ተወሰነ ደረጃ ሳይኮሎጂካል ኢንቫይሮንመንቱን አሻሽሎታል። አሁን ዜን መሰረታዊ ሪፎርሞቻችንን ትምህርቱን ለማሻሻል ካሪኩለሙን ለማሻሻል መምህራንን ለማሻሻል የምናደርገው ነገር መሬት አለው፣ የሚይዝበት መሬት አለው። ይሄ እየተሻሻለ ይሄዳል ብለን እናምናለን። ለመጀመሪያ ጊዜ ከልቤ ነው የምላችሁ ባለፈው ዓመት በኦልሞስት 40-50% ነው የጨመረው ከመጀመሪያው ፓርትሊ። በዚህ ዘንድሮ ከዚህም ከፍ ይላል። ከ5.5% አካባቢ ነው ያሳለፍነው። ከዚህም ከፍ ይላል ብያለሁ። ኖት ቢኮዝ ገና የትምህርት ሪፎርም ላይ የምንሰራው ስራ ብዙ መስመር ያዘ ሳይ ይሄ ራሱ ለካ ትምህርት ተጠንቶ ነው አንብቦ ነው አውቆ ነው እንጂ ዝም ብሎ አይታለፍም የሚለው ነገር ራሱ ሲግኒፊካንት የሆነ ሳይኮሎጂካል ኢንቫይሮንመንቱን ቀይሮታል። ይጠቅማል ብለን እናስባለን። ይሄ ነገር ዘላለም የሚቆይ አይደለም፣ ይሻላል። ሲሻል ግን አልፈን ተሻግረን ስንደርስ ሪል የተማሩ ልጆች ይኖሩናል። ይሄን ነገር መሸከም የሚችሉ ልጆች ይኖሩናል። ይሄን ነገር ወደፊት መምራት የሚችሉ ተምረው ዲግሪ ገዝተው ምናምን ያሉ ሰዎች ሳይሆኑ ተምረው አውቀው የዓለምን ሁኔታ የሚያውቁ ልጆች ይኖሩናል። እንደ ትውልድ ኃላፊነታችን ይሄ የሚቀጥለውን ትውልድ ማዘጋጀት ማለት ይሄ። የትኛውም ትውልድ ከራሱ የተሻሉ ልጆች ማፍራት ካልቻለ አገር እየገደለ ያለ ትውልድ። እኛ የሀገር ኃላፊነት አለብን። ይሄን ትውልድ ማዘጋጀት ኃላፊነት አለብን። ትንሽ ኮምጠጥ ያለ ሐሞት ይፈልጋል። ትንሽ ኮስተር ማለት ይፈልጋል። ፖፑላር ለመሆን ተብሎ የሚደረግ አይደለም። ፖፑላር ለመሆን ቢደረግ ኖሮ ማሳለፍ ነበር የሚሻለው። አለበለዚያ እኔም የቲክቶክ እንትን አልሆንም ነበር። ጥያቄው የፖፑላሪቲ ኮንቴስት አይደለም። ጥያቄው ያለው የአገር ጉዳይ ነው፣ የልጆቻችን ጉዳይ ነው፣ የሚቀጥለው ትውልድ ጉዳይ ነው። that's why seriously መውሰድ ያለብን የድህረ ምረቃ የኤግዚት ኤግዛም የዚህ እንትኑ አካል እኮ ነው። በቃ just part of this። ከታች ጀምሮ ሲበላሽ ሞራሊ ሲበላሽ መጣና አንደኛ ዩኒቨርሲቲ የሚገባው ተማሪ ራሱ ብቁ ተማሪ አይደለም። ሁለተኛ አሁን ዩኒቨርሲቲ መምህራንን ስጠይቃቸው ለምንድን ነው የዩኒቨርሲቲዎቻችን የትምህርት ኳሊቲ የወደቀው ስትሏቸው ከታች የሚመጣው ምን የታለ ምንም እኮ ማይችል ተማሪ እየመጣልን ነው ነበር የሚሉት። አሁን አዩት ተሽሎ መምጣት ጀመረ። ችግሩ እዛ ብቻ ሳይሆን እነሱ ጋር ችግር እንዳለም ማየት ጀመረ። ይሄ የዛገ ኖት ይዘው የድሮ ትምህርት የሚያስተምሩ ተማሪዎች አሁን ተማሪዎቹም ቢማለት ጀምረዋል። ተምረው ያለፉ ልጆች እየመጡ ነው። ዩኒቨርሲቲ መምህራን መዘጋጀት ጀምረዋል። ሪሰርች ማድረግ አለባቸው ጥሩ አስተማሪ ለመሆን ያንን እየተማሩ አንዴ ከታች ያለው ነገር በሱ ላይ ብሌም እያደረግን ነው ሀገር ስንገል የነበረው። አሁን የሁላችንን የሚገባንን ሪስፖንሲቢሊቲ እየወሰድን መስራት አለ። ለዚህ ነው ዩኒቨርሲቲዎችን ከዚህ በፊት የምንለካበትን መንገድ የለብንም። ብዙ ሁሉም ያልፋሉ። 4 ዓመት ተምሮ የወደቀ ስንት ሰው ታውቃላችሁ? እንደዛ ብሎ ነገር የለም ነበር አይደል?
እስኪ ሰብሰብ አድርገን ፈተና ሰጥተን ኤግዛም ሰጥተን እናያቸው ሲባል ነው ጉዳችን የወጣው አይደል? ዘን ዊሶ 4 ዓመት አስተምሬዋለሁ ያለውን ተማሪ ማሳለፍ የማይችል ስንት መዓት ኮሌጅ ተብዬ እንዳላየን፣ ስንት ዲፓርትመንት እንዳላየን አስተማርኩ ያለውን ተማሪ ማሳለፍ የማይችል ያ ፈተና ኢን ዘ ሎንግ ረን ኤግዚት ኤግዛም አያስፈልግም ዩኒቨርሲቲ ውስጥ። አሁን ግን መጀመሪያ ቼክ ማድረግ አለብን። ይሄ የተሰበረን የሞራል መሰረት ቼክ ማድረግ ስላለብን ነው። ይሄን ስናደርግ አየ ነው ናው አሁን እኮ ዩኒቨርሲቲዎችን ጂንካ ዩኒቨርሲቲ ሄጄ መጀመሪያ የማየው ስንት ፐርሰንት አሳለፍክ? 20 ምናምን አሳለፍ ስለ ታዲያ ምን እያስተማርክ ነው ትለኛለህ። የትምህርት ቤት ቢዘጋና አዳሪ ትምህርት ቤት ባደረገው ሳይሻለኝ አይቀርም ዩኒቨርሲቲ ከሚሆን ነው ብለው ቢኮዝ የኔ ኢንትረስት ኢዝ ልጆቻችን ተምረው ዩኒቨርሲቲ ሲመረቁም የዓለምን እውቀት ያወቁ ልጆች እንዲሆኑ ነው። ትምህርት ቤቶች ዝም ብሎ ህንፃ ዩኒቨርሲቲዎች ህንፃ መስሪያዎች እኮ አይደል፣ ላቦራቶሪ ሳይኖራቸው ትልቅ ስቴዲየም ይሰራሉ ወይም የግንብ አጥር ይሰራሉ። በጣም የሚወዱት ነገር እሱ ነው፣ የግንብ አጥር። ለትምህርት ቤት ግን የሚሆን ለእውቀት ማስፋፊያ የሚሆነውን ላቦራቶሪውን ምኑን በደንብ አይሰሩትም። በቃ እንደዛ አይነት ቀልድ በቃ አንችልም። እንደ ሀገር እንደዚህ ሄደን አንችልም። ኢት ውድ ኪል አስ። የምሬ ነው ማለት የፌደራል ዩኒቨርሲቲዎች የክልል ቤቶች አይደሉም። የፌደራሉ መንግስት ሁሉም ድሃ ኢትዮጵያዊ ያዋጣው ገንዘብ የሚሰሩ ናቸው።